ሃይ ፋሚሊ እንዴት ናችሁ? ደህና ናችሁ? ውዴ የማብሬ ዩቲዩብ ተከታታዮች ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አላችሁልኝ? አለሁላችሁ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ቀለል ባለ የሰንዱሽ አሰራር መጥቻለሁ። እዚህ ጋር ዶሮዬን አጥብኩ። ይሄ አጥንት የሌለው ዶሮ አለ። እሷን አጥቤ አንጣፍፌ አያችሁት? አንዱን ነው እንደዚህ ባይዞ ያወጣው በስስስ አድርጌ ባሪፍ ቢላ ቆርጬ እዛ ቪዲዮ ለማስገባት አልተመቸኝም ማረኩ። ከዛ እዚህ ጋር ሳልሳ ነጭ ሽንኩርት አረኩ። ይሄ ደግሞ ዶቆ የሚያቃጥል ነገር ልጆች ስለሚወዱ እንደዛ ነው የማደርገው። እና ነጭ ሽንኩርት ሳልሳና ይሄ ዶቆ የተፈጨ ዶቆ ማለት ነው። ከዛ ዘይቱን ጨመርኩበት። ይሄ ደግሞ ዘይቱን ነው ጨመርኩበት እና ላችኋለሁ ዶቼ ማሮቼ ቅመሞቼ እና በተረፈ ደህና ናቸው አላችሁ። እዚህ ጋር ደግሞ ባብርካ ለከለር ትንሽ ቀይ በርበሬ ማያቃጠለው ማለት ነው ጣፋጩን እሱን ጨመርኩ። እዚህ ጋር ምንድነው የምንለው ቆንጆ በርበሬ ነው የሚባለው መሰለኝ በእኛ ቆንጆ በርበሬ ፍልፍል አስወድ ጨው ጨመርኩ። እዚህ ጋር ደግሞ ጨው እንግዲህ ምግብ መጣፈጫ ነው። ጨው ካለ ጨው የሚሆን ነገር የለም። ይሄ ደግሞ ሻወርማ ቅመም ነው። ሻወርማ ቅመም ማያውቅ የለም። ይሄ ያው ሁሌ በየሱቁ ተዘጋጅቶ ስላለ በየቤቱ እሱም በዛ ነው የማደርግበት። ከዛ እርጎ የለኝም። እርጎ ቢኖር ደግሞ የተመረጠ ነው የሚሆነው። በስማም እርጎ ነው የለኝም። እርጎ ስለሌለኝ እርጎ ወይ ደግሞ ዘባዲ እና እሱን ስለሌለኝ ነው። ከዛ እንደዚህ አድርጌ ሽታ አድርጌ ለአንድ 30 ደቂቃ ፍሪጅ አስገባዋለሁ ጠቅልዬ ማለት ነው። ግን ሰዓት ካላችሁ ለ1 ሰዓት ለ2 ሰዓት ከዛም በላይ ራሱ አዋህዳችሁት ፍሪጅ ብታስቀምጡት እንዲህ ደስ እንደምነገ ለመስራት እንደማታ ራሱ አዋህዳችሁ አያችሁ ተዋህዶ ማለት ነው። እኔ ከ30 ደቂቃ በላይ አቆይቼ ነው ያወጣሁት። ከዛ እዚህ ጋር መጥበሻዬ ላይ እንደተለመደው ስልኬን እንዴት እንዳያስኩት አላወኩም። እንደዚህ አዙሬ እያስኩት መሰለኝ ግን በቁሙ ቀርጬው ነው እንደዚህ ሆነው ማለት ነው። እኔ ባሪፉ ነበር ለመቅረጽ ያሰብኩት ግን ምንም ማድረግ አይቻልም። ያው በአንድ እጅ ይዛችሁ በአንድ እጅ እየሰራችሁ ሲሆን እንትን ይላል ይምታታልና አይመችም። በደንብ የምታያችሁ መስሎኝ ነበር ማለት ነው። በቆሙ ነው የቀረጽኩት። ለዛ ነው እንደዚህ ሆነባችሁ። ቅርታ በሌላ ጊዜ አስተካክላለሁ። ይታረምልኝ፣ ቅርታ ይደረግልኝ ውድ ቤተሰቦቼ ተከታታዮቼ እና እንደዚህ አድርጌ እንትን አልኩ ማለት ነው። እና በዚህ መሀል ደግሞ ድንቼን ከትፌ የድንች ዘይት ጥጃለሁ። ልጬ አጥቤ ከትፌ በቀጫጭ ነው አያችሁት። እና ያው ሰንዱሽ ደግሞ እንደዚህ ሻወርማ ምናምን ስታያለው በድንች ነው ደስ የሚለውና ድንቼን አረኩበት። ዘይቴን ሞቀ። ከዛ በዚህ አንድ ጎን ዶሮዬን እንትን እያልኩ እንደዚህ መግሊያ ላይ አድርጌ ምንም ሳልጨምር መግሊያውን ትጥዳላችሁ። ስሞቅ ዶሮውን አርጋችሁ መገለባበጥ ነው። እዛው ግልብጥ ስታደርጉት ይበስላል። ምንም መጨመር አይፈልግም። ዘይትም መጀመሪያ ስለተጨመረበት ምንም አይፈልግም። ቅመምም የራሱ ነው። ቅመም እንዳያችሁት ነው። ምንም አይፈልግም። ሻወርማ ለመስራት የሻወርማው ቅመም የራሱ እስካለ ድረስ ሌላ ቅመም አያስፈልግም። ጨው፣ ሎሚ የሚያቃጥል ነገር ሲያቃጥል ጣዕሙ እንዲያቃጥላችሁ ከፈለጋችሁ እንደ ሰው ፍላጎት ነው። ያው ልጆቹ እንደዚህ የሚያቃጥል ተሰራላችሁ በጣም ደስ ይላችኋል። ለዛ ነው እኔ መጨመርበት ማለት ነውና እንደዚህ ገለብጠዋለሁ። ሁሉም ሄዶ እስኪ በስልልኝ ማለት ነው። ግልብጥ እዛ ጋም ደግሞ ድንቼን እያያችኋት ነው። ድንቼ ማየችሁ ዶሮ እንዴት እንደሚሆን በቀቀለት እያለ በጣም ያምራል። እና እስከ ውስጥ እሳቱን ቀስ አድርጋችሁ ትረጋ ብሎ እንዲበስልላችሁ ማድረግ ማለት ነው። እሺ እንደዛ አድርጌ አበሰልኩኝ። እዚህ ጋር ደግሞ ሳልሳ ከቸብና ማዮኔዝ ብቻ ከቸብና ማዮኔዝ ነው ያዘጋጀሁት። እዚህ ጋር ዶሮዬን ይሄው የበሰለውን አያችሁት። እንደዚህ ወስሎ አያችሁ። አይ በቃ እንትን የተባለ ምንድነው የሚባለው? ያምራል። የተጠበሰ ነው የሚባለው። እንደዛ ምንም ዘይት የለው ምን የለው ድርቅ ያለ በቃ ኖርማል ለሻወርማ የሚሆን ማለት ነው። እንደዚህ ክትፍ አረኩኝ። ድንቼንም አያችሁት። አቤት እንዴት እንደሚጣፍጥ ድንች ራሱ እየበላው ነው በማንደም ድንች እኔ ብዙ እንኳን አልወድም። ሲስታናት እናት እሷ ሌባ በሏት። እኔ ስሰራ ከኋላ እየሄደች ትሰርቃለች። እና እቺ የተለመደችው የኋላ እየተጀናጀነች ነው እሷ። ወደ እኔ ስራ ሰራለሁ እሷ ስልክ ይዛ ትጀናጀናለች አያችኋት። እና ከዛ ማዮኔዝ እና ካቸቢን አርጌ ከዛ ቶስቴ ላይ
ጨምርበት። ከዛ ዶሮዬን የከተፍኩትን ስጋዬን ጨምር። ከዛ ከላይ ድንቼን ጨምር። ከዛ ምን ነበር የጨመርሽው መቡ? ሌላ ነገር ደግሞ እንዳትሉኝ። ይሄ ደግሞ እንትን ከስ እና ግድ ነው፣ ይጣፍጣል። ከስ ከዛ ቲማቲም 4 ማዕዘን ቲማቲሜን ቁርጥ እኮ አይ በቃ እኔ እኮ በቃ አቤት 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 ብሉኝ ያሰኛል። አቤት 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 ሰምታችኋል። የሚ ነው እንግዲህ የም ያስብላል እና እንደዚህ አድርጌ ከዛ እንደዚህ አድርጌ ደግሞ አሁን ትከስቀባ እዩትማ እና እንደዚህ ቀበት ታረኩኝና ትላለች። በማልጠፍችባችሁ መጣዋል። ሴትዮ የምታበኝ ነው። ቅርታሽ ምንም ማድረግ አይቻልም። አሁንም ድንቼን ከዛ እንትኔን አረኩበት። አቤት 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 መድኃኒዓለም ዋው ነው እኮ ማርያም ልጅ ነው የሚያስቆረጥመው። ከዛ አቤት አቤት እንዴት እንደሚጣፍጥ እና ብዙ ነው የጠቀለልኩት። በነገራችን ላይ ብዙ እንዳይመስላችሁ ሙሉዋን ኪስ አንድ ኪስ እንትን ስንት ነው ቱርቴላ ስንት አለው? አንዱ ኪስ 6 አለው። 6ቱንም ነው የጠቀለልኩት በቃ። እና ዶሮም ስጠብሱ ዘይት የለው ምን የለው በቃ እንደዚህ ደረቅ ብሎ በጣም ነው የሚያምረው። ድንቹንም እንደዚህ ጥብስ ታደርጋላችሁ። ብቻ በዚህ ሙቀት ጋር ምግብ የምሰሩት ጎብዛችኋል። የምር በጣም ማለት ነው። እኔ እንዴት እንደሰለቸኝ አትጠይቁኝ። ምግብ መስራት እንደውም ሁሌ አንሰራም እኮ እና እንዴ ነው አንሰራውና ምን ያልፈበት ቀን አለ እና ጅሪቱ ሙቆኛል ብላ ኳላይ ማለት ነው። ወደዛ እያለች ነው ምግቤን ድንቼ ምናምን እንዳቀዘቅዝብኝ ብዬ ሙከይፉን አጥፍቼ ነውና እና አያችሁት ኪሱን ራሱ እንዴት እንደሚያነቃንቅ እና እላችኋለሁ ማሮቼ። እንደዚህ አድርጌ ሰራው እላችኋለሁ። ቀለል ባለው ሰዓት አይወስድም እና ብዙም አይከብድም ለመስራት ምናምን ማለት ነው። እንደ ሌላ ምግቦች ምናምን አይከብድም። ለዛ ቀላል ነው ብዬ ነው የማስበው። አይከብዳችሁም ብዬ አስባለሁ። እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ደግሞ አበረታቱኝ። ሲቀጥል ደግሞ ሰብስክራይብም አድርጉኝ። እንዴ እናንተ እንደምንም 500 እንኳን አስገቡኝ እንጂ እንዴ እንደዚህ ደክሜ ሰራውላችሁ ምን አሉ እንዴ የምር ቀርዱስ ቀልድ ነው። ይሄው እዚህ ጋር ደግሞ እንደዚህ ዘይቱን መጥበሻይ ላይ ቅብት አረኩኝና መጥበሻይና ሞቄ ቀድሞ ራሱ ነው እዛው ላይ ስብ ላይ ማድረግ ይችላል። ግን ሲጫነው እንትኖቼ ምናምን ይሄ ኮስት ቲማቲሙ ምናምን ስለሚወጣ እንደዚህ ደግሞ እንደዚህ ነው አሪፍ። ሳይቃጠል ምን ሳይል ጠንቀቅ ብላችሁ ግልብጥ አርጋችሁ እንዳይቃጠልባችሁ ትገለባብጡስና ትያላችሁ እንደዚህ ልብሱ